አዳምጠኝ። በዚህ እድሜ የማታገባ ከሆነ የትዳርን ጣዕም እንዳይጠፋብህ አግባ። ብር ሰብስበህ ምን ብለህ ስትሄድ ሰው ታጣለህ። በቃ አሁን ታገል ህይወት በቃ አሁን ነው ዓለም የሚጣፍጠው። ከሚስት ጋር ጋር አቅም ይኖር ፈጣሪ የሰጠን ኢነርጂ የምትጠቀምበት እድሜ አለ። አንዳንድ ጊዜ ብሩ ስር ስትሄድ ሰው ታጣለህ፣ ሰው ስር ስትሄድ ብሩን ታጣለህ። ገባህ አይደለ? እንትን አርጋ ባላንስ አርግ። በቃ ትዳር ይውላችሁ ትዳርን የሚሰጥ ፈጣሪ ነው። እቺ ኤግዛጁሬትድ የሆነችውና በጉግልና በቻት ጂፒቲ የተወራችዋን ተዋት። በሲኒማ ላይ የሚታዩት ኢሚቴት ነው የሚያደርጉት አክተሩ። ቤቱ ተመልሶ ሲገባ ሌላ ነው። ሄይ እውነት እንዳይመስለን ነግሬ ያለው እኮ ቅድም ቤቢ ሻወር ኢዝ ቬሪ ጉድ። ችግር የለውም ለቻለው ሰው በቃ ኢንጆይ ያርግ ካስደሰተው ማለት ነው። ምጥዋ ስትመጣ የፈጣሪ ነገር ይመጣል። አንዳንዴ እውነት ትመራለች። እውነትን እንኖራት። ሰው መቼ ነው ሰው ማግባት ያለበት? የምትመቸውን ማኖር እችላለሁ ሲል ማለት ነው። ማኖር እችላለሁ ማለት ተከራይቶ አንድ ኬሻ በጠረባ ኖሮ ድስትና ምናምን ካለ ታይዞ ማደግ ከቻለ that's life። ምክንያቱም ከብር አብሮ የተወለደ የለም። ትዳር ራሱን የቻለ በረከት ነው። ልክ ስትጋቡ ሌላ በረከት ይመጣል፣ ስትወልዱ ሌላ በረከት ይመጣል። ከዛ በኋላ ጀንትል ሆን። በቃ ተስተገባ እንዴት ነበር? ነበርክ ቤት ነበርክ መኪና ነበርክ? ተስተገባ 0 really ምንም ቤት የለኝም። ደሞዝ 4000 ብር ነው። ኦኬ ሰው እንዴት ነበረ? በቃ ምንም በሰላም ኢሹ ሰው ነው ያገባውት፣ ማዕረግ አይደለም ያገባውት። ውድ ነገር እኮ ከምንም በላይ ውድ እኮ ነው። በቃ ለዚህ እኮ ነው የምልህ ከምንም በላይ የሰው ልጅ ውደደው፣ አክብረው፣ ቻለዋ። በተለይ ሴት ልጅ በቃ እንትን ናት፣ አደራ የፈጣሪ አደራ ናት አለ። ትንሽ ግግግ የሚል ነገር አለ፣ ግን እሱንም ቻለዋ። ወራባው ሲመጣ ምናምን ለምሳሌ ሆርሞን መቀየር